ይህ የኢቢኤስ ቴሌቪዥን ነው። ክቡራትና ክቡራን አንድ ግዙፍ ተቋም ከስኬት ማማ ላይ ሆኖ ሳለ በድንገት የህልውና አደጋ ሲያጠላበት ምን ይፈጠራል? ግዙፍነትና ስም የውድቀትን አደጋ ሙሉ በሙሉ ሊያስቀሩት ይችላሉ? ወይስ ትልቅነት በራሱ ለከፋ አወዳደቅ የሚያጋልጥ ሰፊ ኢላማ ይፈጥራል? ዛሬም እንዳሰሰው ጉዳይ የኢትዮጵያውያንን የቴሌቪዥን መስኮት ለዓመታት ተቆጣጥሮ ስለነበረው ግዙፍ ተቋም ነው። ለ15 ዓመታት ያህል በኢትዮጵያ የግል ቴሌቪዥን ታሪክ ውስጥ ተወዳዳሪ ያልነበረውና የቤተሰብ መዝናኛ፣ የባህል መድረክ እንዲሁም የዲያስፖራው መገናኛ ድልድይ ሆኖ የቆየው ኢቢኤስ ዛሬ ላይ ከዚህ ቀደም አይቶት የማያውቀው ከባድ ፈተና ውስጥ ወድቋል። በአንድ ወቅት የቴሌቪዥን ኢንዱስትሪውን በብቸኝነት ሲመራ የነበረው ይህ ሚዲያ አሁን ወደ ማብቂያው ተቃርቧል ወይስ ወደ መቃብሩ እያዘገመ ነው? አሁን ላይ ኢቢኤስ ቲቪ የህልውና አደጋ አንዣቦበታል የሚያሰኙ ተጨባጭ ክስተቶችን በተከታታይ እያስተናገደ ይገኛል። የማይተኩ ቁልፍ መሪዎችን በሞት ማጣት፣ የአዘጋጆች መኮብለል፣ በዶላር ክፍያ የሚጠየቅበት የኢትዮሳት የሳተላይት ኪራ ጫናና ሌሎችም ምክንያቶች የዚህን ግዙፍ ተቋም መሰረት ክፉኛ አናግተውታል። ይህ ብቻ አይደለም። እንደ አባይ ቴሌቪዥንና ቻናሏን ያሉ አዳዲስና ጠንካራ ተወዳዳሪዎች ብቅ ማለታቸው የተመልካች ድርሻውን በከፍተኛ ፍጥነት እየነጠቁት ይገኛሉ። ይህ ሁሉ እንዴት በአጭር ጊዜ ውስጥ ሊከሰት ቻለ? ዛሬ ይህንን ግዙፍ የሚዲያ ኢምፓየር ወደ ገደል አፋፍ እየገፉት ያሉትን ተደራራቢ ምክንያቶች ደረጃ በደረጃ በጥልቀት እንመረምራለን። ታሪካችን የሚጀምረው ከዛሬ 18 ዓመታት በፊት እንደ አውሮፓውያን አቆጣጠር በ2008 ዓመተ ምህረት ነው። በአሜሪካ ሜሪላንድ ግዛት ሲልቨር ስፕሪንግ ከተማ ራዕይ የሰነቁ ጥቂት ኢትዮጵያውያን ድፍረት የተሞላበትና ታሪካዊ እርምጃ ወሰዱ። በወቅቱ በሀገሪቱ የነበረውን የመንግስት ሚዲያ ሞኖፖልና አሰልቺነት ለመስበር በኢትዮጵያ የቴሌቪዥን ታሪክ ውስጥ አዲስ ምዕራፍ የከፈተውን ኢቢኤስን መሰረቱ። ይህ ውሳኔ ከጊዜ በኋላ የሚዲያውን መልክዓ ምድር ሙሉ በሙሉ የሚቀይር አብዮት ይሆናል ብሎ ያሰበ ማንም አልነበረም። የኢቢኤስ መምጣት ለኢትዮጵያ የሚዲያ ኢንዱስትሪ ልክ በረሃ ላይ እንደተገኘ ምንጭ ነበር። በመዝናኛ፣ በባህል፣ በሙዚቃና በቤተሰብ ፕሮግራሞች ላይ ያተኮረው ይህ ጣቢያ በአጭር ጊዜ ውስጥ በሀገር ውስጥና በውጭ ሀገር የሚኖሩ ኢትዮጵያውያንን የልብ ትርታ ማስተሳሰር ቻለ። በተለይም እንደ አውሮፓውያኑ አቆጣጠር ከ2013 እስከ 2019 ባለው ጊዜ ውስጥ የሳተላይት ቴሌቪዥን ተጠቃሚዎች ቁጥር በሀገሪቱ በከፍተኛ ደረጃ ማደጉን ተከትሎ የኢቢኤስ እይታ ወደር አልነበረውም። መረጃዎች እንደሚያሳዩት ጣቢያው በሳምንት ከ30 ሚሊዮን በላይ ተመልካቾችን መሳብ የቻለ ግዙፍ የሚዲያ ተቋም ሆኖ ተገነባ። ይህ ቁጥር ታላላቆቹን የመንግስት ሚዲያዎች ሳይቀር በእይታ መጠን በእጅጉ የበለጠ ነበር። የኢትዮጵያውያን ፋሽን፣ የአኗኗር ዘይቤና የሙዚቃ ምርጫ የሚወሰነው ኢቢኤስ በሚያቀርበው ይዘት ልክ እስከ መሆን ደርሶ ነበር። በኢቢኤስ ወርቃማ ዘመናት ቅዳሜና እሁድ ሲመጣ ብዙዎች ሰብሰብ ብለው የቻናሉን ፕሮግራሞች ይከታተሉ ነበር። ቅዳሜን ከሰዓትና እሁድን በኢቢኤስ የሳምንት መጨረሻ የህይወታችን አካል፣ መዝናኛችን እና የባህል መድረካችን ነበሩ። ከዚህ ወደር የለሽ ስኬት ጀርባ ደግሞ እንደ ሟቹ አቶ አማን ፍስሐ ጽዮን ያሉ ስትራቴጂክ መሪዎችና የቻናሉን ስም ከፍ ያደረጉ እንደ አስፋው መሸሻ፣ ራኬብ መቅደስና ሌሎችም ቁልፍ ከዋክብት ነበሩበት። ይህ የእይታ የበላይነት ጣቢያውን እጅግ አትራፊ ወደሆነ የቢዝነስ ተቋምነት ቀየረው። አስተዋዋቂ ድርጅቶች ምርታቸውን ለማስተዋወቅ ኢቢኤስን እንደ ዋናና ብቸኛ አማራጭ አድርገው ወሰዱት። በገበያው ላይ የነበረው የሞኖፖል ስልጣን ምን ያህል ጥልቅ እንደነበር የሚያሳየው በአንድ ወቅት ለ60 ሰከንድ ማስታወቂያ ብቻ እስከ 190 ሺህ ብር የሚደርስ የኢትዮጵያ ብር እስከ ማስከፈል መድረሱ ነው። የገንዘብ ጅረት እንደ ጎርፍ ይዘንብለት ነበር። ይህ የገንዘብ ጡንቻ ተቋሙን በ2018 አጋማሽ የሀገር ውስጥ የብሮድካስቲንግ ፈቃድ እንዲያገኝ አድርጎታል። በዚህም ወደ ኢቢኤስ ቴሌቪዥን ኢትዮጵያ ፒኤልሲ እና ኢቢኤስ ቴሌቪዥን ግሎባል በመከፋፈል ህጋዊና መዋቅራዊ አቋሙ የጠነከረ ግዙፍ ኢምፓየር መሆኑን አረጋገጠ። መረጃዎች እንደሚያሳዩት በዛን ወቅት ኢቢኤስ 70 በመቶ የሚሆነውን የከፍተኛና መካከለኛ ገቢ ያለው የህብረተሰብ ክፍል ቀልብ ሙሉ በሙሉ መግዛት ችሎ ነበር። እንደ አደይ፣ ዘመን፣ በስንቱና የግር እሳት የመሳሰሉት ተከታታይ ድራማዎች ተመልካቹን በየምሽቱ ቻናሉ ላይ ሰፍተውት ነበር።
በዚያን ጊዜ ኢቢኤስ የማይነካ የማይደፈርና ፈጽሞ ሊወድቅ የማይችል ረዥም ስር የሰደደ ዋርካ ይመስል ነበር። ድርጅቱ በኢትዮጵያ የቴሌቪዥን ኢንዱስትሪ ንጉሥ ነበር። ያቀረበው ይወደዳል። የሾማቸው አቅራቢዎች የሕዝብ ዓይን ይሆናሉ። ያቀረባቸው ድራማዎች የሀገር መነጋገሪያ ይሆናሉ። ነገር ግን ታሪክ ሁሌም እንደሚያስተምረን አንድ ግዙፍ ተቋም ወደ ከፍተኛው የስኬት ጫፍ ሲደርስ ከዛ በላይ መውጣት ይሳነዋል። የቀረው ብቸኛ መንገድ ቁልቁለት ብቻ ይሆናል። እናም ያ ማንም ያልጠበቀው ታላቁን ተቋም ከስር መሰረቱ የሚያናውጠው ማዕበል አድማሱን አልፎ መምጣት ጀመረ። በአመራርና ቢዝነስ ሳይንስ የመስራች ሲንድረም የሚባል አደገኛ በሽታ አለ። አንድ ተቋም ሙሉ በሙሉ በአንድ ጠንካራ መሪ እጅ ላይ ሲወድቅና ያ መሪ በድንገት ሲያልፍ የሚፈጠረው የአመራር ክፍተት ተቋሙን በቀላሉ ለውጭ ጥቃትና ለውስጥ መከፋፈል ያጋልጠዋል። አቶ አማን ሲያልፉ ኢቢኤስ የገጠመው አደጋ ይህ ነው። ልምድ ያላቸው ባለሙያዎች በተወዳዳሪ ቻናሎች በቀላሉ መነጠቅ ጀመሩ። ነገር ግን ኢቢኤስን ይበልጥ ወደ ገደል አፋፍ የገፋው የዋና ሥራ አስፈጻሚ ሞት ብቻ አልነበረም። ታላቁ መርከብ ቀዳዳ በዛበት። የአመራር ክፍተትና የተአማኒነት መጥፋት ተቋሙን እያደማው ባለበት በዚህ ወቅት ከውጭ ሌላ ያልተጠበቀ አውሎ ነፋስ ተነሳ። ደካማ ጊዜን የሚጠብቁ አዳዲስ ተወዳዳሪዎች የኢቢኤስን መዳከም በመጠቀም የሞት ሽረት የገበያ ጦርነት ከፈቱ። ለዓመታት የግል ቴሌቪዥን ገበያውን ያለ አንዳች ስጋት ሲመራ የነበረው ኢቢኤስ በአባይ ቴሌቪዥንና በቻናሏን ስትራቴጂያዊ ወረራ ክፉኛ ተመታ። በአቶ ግሩም ይልማና በማርኬቲንግ ኃላፊዋ ወይዘሪት ዮርዳኖስ ሽበሽ የሚመራው አባይ ቲቪ የኢቢኤስን የኢንፎቴመንት ፎርማት ቃል በቃል በመውሰድ የገበያውን የተመልካች መሰረት መወርወር ጀመረ። የዚህ የሚዲያ ጦርነት ዋነኛ ኢላማ የተደረገው የኢቢኤስ የሰው ኃይል ነበር። ኢቢኤስ ፉክክሩን ለመቋቋም ከአባይ ቲቪ 6 ቁልፍ የካሜራና ፕሮዳክሽን ባለሙያዎችን በከፍተኛ ድብቅ ደሞዝ ጠልፎ እንደወሰደ ሲነገር፣ የአባይ ቴሌቪዥን አጸፋዊ ምላሽ ግን እጅግ አደገኛ ነበር። በተመልካች ጥናት መረጃ መሰረት የአባይ ቲቪ የገበያ ድርሻ በፍጥነት አድጎ በ27 በመቶ ጠንካራ ተፎካካሪ ሆኖ ብቅ አለ። ኢቢኤስ የነበረውን የሞኖፖል ዙፋን ለቆ ነፍሱን ለማዳን ወደ መከላከል ስትራቴጂ እንዲገባ ተገደደ። ጦርነቱ ከካሜራ ጀርባ ባሉ ባለሙያዎች ብቻ አላበቃም። የኢቢኤስ ትልቁ ሀብት የነበሩት የጣቢያው የፊት ገጽታ የሆኑት ታዋቂ አዘጋጆች አንድ በአንድ ቻናሉን ጥለው መኮብለል ጀመሩ። ተመልካች ከለመደው አቅራቢ ጋር ያለው ስነ ልቦናዊ ትስስር ሲበጠስ ጣቢያውንም ጭምር መተው ይጀምራል። ለዓመታት የእሁድን በኢቢኤስ እና ቅዳሜን ከሰዓት አዘጋጅ የነበረችው ተወዳጇ መቅደስ ደበሳይ በ27 ደቂቃ የዩቲዩብ ቪዲዮዋ ከጣቢያው ጋር መለያየቷን አሳውቃ በቀጥታ ወደ አባይ ቴሌቪዥን ማምራቷ ኢንዱስትሪውን አናውጦት ነበር። የእሷ ስንብት ብቸኛ ክስተት አልነበረም። ትንሣኤ ብርሃኔ፣ ናፍቆት ትዕግስቱና ራኬብ አለማየሁን የመሳሰሉ ቁልፍ አዘጋጆች ከቻናሉ ጋር ተራርቀዋል። ከውስጥ አዋቂዎች በወጡ መረጃዎች መሰረት ለዚህ የሰው ኃይል ፍልሰት ዋነኛ ምክንያቱ በተቋሙ ውስጥ ስር የሰደደ መርዛማ የሥራ አካባቢ፣ ከፍተኛ ብዝበዛና የአስተዳደር ብልሹነት መሆኑ ይነገራል። ተቋሙ ሰራተኞቹን የማያከብር አግላይ ነው የሚለው አሉታዊ ምስል የጣቢያውን ክብር አጎደፈው። ሰራተኞች እየወጡ ነው፣ ተመልካች እየፈለሰ ነው። ይህ በራሱ ከባድ ነው አይደል? ነገር ግን የኢቢኤስ ትልቁ ህመም ይሄ ብቻ አልሆነም። እውነተኛው ቀዳዳ በካዝናው ውስጥ ጀመረ። የዶላርና የማስታወቂያ እጥረት ተቋሙን ከስሩ እየበላው መጣ። እንደ አውሮፓውያን አቆጣጠር በጥር 2021 መንግስት ባወጣው አስገዳጅ መመሪያ ሁሉም የቴሌቪዥን ጣቢያዎች ስርጭታቸውን ወደ ብሔራዊ ኢትዮሳት እንዲያዞሩ ተገደዱ። ዓላማው የውጭ ምንዛሬን ለማዳን ቢባልም በተግባር ግን እንደ ኢቢኤስ ያሉ ብሮድካስተሮች አሁንም በየወሩ ከ6000 እስከ 8000 የአሜሪካን ዶላር ለመክፈል ይገደዳሉ። የውጭ ምንዛሬ እጥረት ሀገሪቱን ባመሰበትና ባንኮች ዶላር ማቅረብ በተሳናቸው ወቅት ይህ ጫና በኢቢኤስ ላይ ከፍተኛ የፋይናንስ መቃወስን አስከተለ። በሌላ በኩል ደግሞ የጣቢያው ዋነኛ የገቢ ምንጭ የነበረው የማስታወቂያ ገበያ ወደ ዲጂታል ሚዲያ ሸሸ። የኢንተርኔት ተጠቃሚዎች ቁጥር 20 ሚሊዮን በደረሰበት በአሁኑ ወቅት አስተዋዋቂዎች ለ60 ሰከንድ የቴሌቪዥን ማስታወቂያ 190,000 ብር ከማፍሰስ ይልቅ ትክክለኛ ተመልካችን በ4,000 ብር ብቻ ማግኘት ወደሚያስችሉ የዲጂታል ፕላትፎርሞች ቲክቶኮች እና ዩቲዩብ ቻናሎች አዘነበሉ። ገቢ ሲቀንስና ፉክክር ሲበረታ
አንድ ሚዲያ ምን ያደርጋል? አጫጭር መንገዶችን በመጠቀም ተመልካችን ለመሳብ ይሞክራል። ኢቢኤስም ያደረገው ይህንን ነበር። የይዘት ጥራቱን ገደል አፋፍ ላይ ጥሎ የሰዎችን የግል ሕይወት ወደ መበርበርና ስሜት ቀስቃሽ ዘገባዎች ላይ አዘነበለ። ይህም የተማረውንና የከተማውን ተመልካች ከጣቢያው እንዲርቅ አደረገው። በየሳምንቱ ለ8 ሰዓታት የሚተላለፉት አሰልቺ ፕሮግራሞች በተመልካች ዘንድ ከፍተኛ መሰላቸት ፈጥረዋል። ከዚህም በላይ የጣቢያው ትልቅ የዩቲዩብ እና የማስታወቂያ ሞተር የሆነው ሰይፉ ኦን ኢቢኤስ ራሱን ከተለያዩ ውዝግቦች ጋር ማላተም ጀመረ። አዶናይን የመሳሰሉ ተጽዕኖ ፈጣሪዎች ያደረጉትን በጎ አድራጎት ለማንሳት አለመፈለጉ በሕዝብ ዘንድ እንደ ሚዲያ ትዕቢት ታይቶበት ሰፊ የማህበራዊ ሚዲያ ዘመቻ ተከፈተበት። ሾው ከማሳቅ ይልቅ ከፋፋይ መድረክ እየሆነ መጣ። በተጨማሪም የቻናሉን የምሽት መርሃ ግብር በብቸኝነት ተቆጣጥረው የነበሩት እንደ አደይ፣ በስንቱና ዘመን የመሳሰሉ ድራማዎች መጠናቀቅ የኢቢኤስን የጀርባ አጥንት ሰበረው። የእነዚህ ድራማዎች ማለቅ የተወውን ክፍተት መሙላት ያቃተው ጣቢያው ተመልካቹን ለቃና ቲቪ እና ለዩቲዩብ ድራማዎች አሳልፎ ሰጠ። ታዲያ የዚህ ሁሉ ስህተትና ውድቀት ድምር ውጤት ምንድን ነው? ዛሬ ላይ የሚታየው መደናገርና የጥራት መውረድ የውስጣዊ ቀውሱ ቀጥተኛ ነጸብራቅ ነው። ተመልካቾች አዳዲስ ፈጣንና ፈጠራ የታከለባቸውን የዲጂታል ሚዲያ አማራጮች እየተከተሉ በሄዱ ቁጥር ኢቢኤስ የድሮ አሰልቺ ፎርማቶችን ይዞ መቆሙ የኋሊት እያስቀረው ነው። የሚወዷቸው ታዋቂ አዘጋጆች ቻናሉን ለቀው ሲወጡ የተመለከቱ እንዲሁም በስንቱና አደይን የመሰሉ ግዙፍ ፕሮጀክቶች ሲቋረጡ የተከታተሉ የቻናሉ ታማኝ ተመልካቾች ሳይቀሩ ፊታቸውን ወደ ሌሎች አማራጮች በማዞር ላይ ናቸው። የአመራር ቀውስ፣ የሕግና የሥነ ምግባር እገዳ፣ የሰራተኞች ፍልሰት እንዲሁም የፋይናንስ መቃወስ፣ እነዚህ ሁሉ ተደማምረው በአንድ ወቅት የማይደፈር ይመስል የነበረውን የኢቢኤስ ቴሌቪዥንን ጽኑ መሰረት ከስሩ አናግተውታል። ዛሬ ላይ ሆነን ስናየው ኢቢኤስ እንደ ተቋም ላለፉት 15 ዓመታት የገነባውን ግዙፍ የብራንድ ስምና የሕዝብ ተአማኒነት በከፍተኛ ፍጥነት እያጣ ይገኛል ብንል ማጋነን አይሆንም። የችግሩ ክብደት የሚጀምረው ከውስጥ ነው። በስትራቴጂካዊ የአመራር ብቃት ይታወቁ የነበሩት አቶ አማን ፍስሐ ጽዮን ህልፈት በፈጠረው ክፍተት ላይ የአባይ ቴሌቪዥንና የቻናሏን አግሬሲቭ የሆነ የሰው ኃይልና የገበያ ፉክክር ሲታከልበት ተቋሙን ካፒቴን አልባ መርከብ አድርጎታል። ኢቢኤስ የነበረውን የሞኖፖል ዙፋን ለቆ ነፍሱን ለማዳን ወደ መከላከል ስትራቴጂ ማዘንበሉ እሙን ሆኗል። በዚህ ላይ የውጭ ምንዛሬ እጥረቱ የፈጠረው ተጽዕኖ አለ። በዶላር የሚጠየቀው የተጋነነው የኢትዮሳት የሳተላይት ኪራይ ክፍያ የተቋሙን የፋይናንስ አቅም እያደማው ባለበት ሰዓት የማስታወቂያ አስነጋሪዎች ትኩረትም ተቀይሯል። ትልልቅ ካምፓኒዎች ከፍተኛ ገንዘብ አውጥተው ቴሌቪዥን ላይ ከማስተዋወቅ ይልቅ ርካሽና ትክክለኛ ተመልካች ዘንድ መድረስ ወደሚያስችላቸው ወደ ቲክቶክ፣ ዩቲዩብ እና የዲጂታል ማስታወቂያ ፕላትፎርሞች መሸሻቸው የኢቢኤስን የፋይናንስ የጀርባ አጥንት ክፉኛ ሰብሮታል። ገቢ ሲቀንስ ደግሞ ጥራት ያለው ይዘት ማምረት አይቻልም። ይህ አዙሪት ተቋሙን የሰዎችን የግል ሕይወት ወደሚበረብር ርካሽ የሚዲያ አዘቅት ውስጥ ከቶታል። ነገሮች አሁን ባሉበት ከቀጠሉ በአንድ ወቅት የኢትዮጵያ የግል ቴሌቪዥን ዘርፍ አቅኚና ተምሳሌት የነበረው ይህ ተቋም ሙሉ በሙሉ ከገበያ ፉክክሩ ውጭ መሆንና በታሪክ ገጾች ብቻ የመታወስ አደጋ ይገጥመዋል። ታሪክ ሁሌም እንደሚያስተምረን በታላቅነትና በስኬት ማማ ላይ መድረስ አስቸጋሪ ነው። ነገር ግን ያንን ስኬት ጠብቆ ማቆየትና ከጊዜው ጋር አብሮ መለወጥ ደግሞ እጅግ ይከብዳል። ተለዋዋጭነትን ያልተቀበለ ማንኛውም ግዙፍ ተቋም መጨረሻው መፈራረስ ነው። ይህ የኢቢኤስ ቴሌቪዥን ወቅታዊ ጣፈንታ ይሆን? ጊዜም ማሳየን ጉዳይ ይሆናል። ለዛሬ ያዘጋጀንላችሁ የኢቢኤስ ቴሌቪዥንን አሳሳቢ ሁኔታ የሚመረምረው ፕሮግራም ይህን ይመስል ነበር። ቪዲዮውን ላይክ በማድረግና ቻናላችንን ሰብስክራይብ በማድረግ የታሪክ ሀብ ቤተሰብ ይሁኑ። በቀጣይ በሌላ ፕሮግራም እስከምንገናኝ ቸርን ሰንብት።